ለተጠየቀው ጥያቄ የኬስ ፎርን ምላሽ ይዘን መተናል። የምትመለከቱት ስላብ ረዥም ስላብ ነው፣ ሰፋ ያለ ስላብ ነው። የተሰነጠቀበት ምክንያት አንደኛው የኮንትሮል ጆይንት አለመኖር ነው። ኮንትሮል ጆይንት ከሌለ ስላቦች የራሳቸውን የሆነ ኮንትሮል ጆይንት ይፈጥራሉ which is ክራክ። አንደኛው ሪዝን ይሄ ነው። ሌላኛው ደግሞ በቴምፕሬቸር ምክንያት የሚሰነጠቅ ስንጥቃት ሊሆን ይችላል። በሽሪንኬጅ ክራክ ለመሆኑ አንደኛው ማሳያ ስትሬት ላይን የሆነ ፓዝ አለው። ይህም የስትረሱን ፓዝ ያመለክታል ማለት ነው። ሌላኛው ደግሞ ራፒድ ሞይስቸር ሎስ ነው። በፍጥነት እርጥበቱን ኮንክሪቱ ያጣ ከሆነ ሲሞላ ይህም ማለት ሆት ዌዘር ላይ ሆነ ሊሆን ይችላል፣ በዊንድ ምክንያት ሊሆን ይችላል፣ ሎ ሂዩሚዲቲ ኖሮን ሊሆን ይችላል። የተለያየ ምክንያት ራፒድ ሞይስቸር ወይም ደግሞ በፍጥነት እርጥበቱን በሚያጣበት ጊዜ ቶፕ ሰርፌሱ ሽሪንክ እያደረገ እየተሰነጠቀ ይመጣል ማለት ነው። ሌላኛው ደግሞ ፑር ኪውሪንግ ነው። ደካማ የሆነ ውሃ ማጠጣት ካረግን እንደዚህ ሊሰነጥቀብን ይችላል። ሌላው ደግሞ ኮንቲኒስ የሆነ ፖሪንግ ማለትም ስንሞላ በጣም ሰፋፊና ረዣዥም ስፓኖች በሚሆኑበት ጊዜ ያለ ጆይንት ምንሞላ ከሆነ እንደዚህ ሃይ ሪስክ ኦፍ ክራክ ይኖረዋል ማለት ነው። ሌላው ሚኒመም ሬንፎርስመንት ፕሮቫይድ ማድረግ አለብን ለሽሪንኬጅ፣ ምክንያቱም ቴምፕሬቸር ክራክ ሊኖር ስለሚችል ሚኒመም ሬንፎርስመንት ፕሮቫይድ ማድረግ አለብን ማለት ነው። ለእንደዚህና መሰል ኮንቴንቶች ቴሌግራም ቻናል ዩዘርኔም አስቀምጥላችኋለሁ፣ እዛ ላይ ማግኘት ትችላላችሁ።